ሰላም የሳብ ቤተሰቦች እንደምን አርፍዳችኋል? አሁን የተሰማ ሰበር መረጃዎችን ይዘን ቀርበናል። በባለፈው ሳምንት በደቡባዊ ሊባኖስ የእስራኤል ወታደሮች የክርስቶስ ሐውልትን ሲያፈራርሱ በመታየቱ ብዙ የክርስቲያን ማህበረሰብን ያስቆጣ ድርጊት ሆኗል። እናም ኔታንያሁ ይቅርታ ጠይቋል። ምን አለ? ይህን ጥፋት የፈጸሙ ወታደሮች ላይ ምንስ ተደርጓል? በዝርዝር እንመለስበታለን። በዛሬው ዕለት በአሜሪካና በእስራኤል መካከል ድርድር እንደሚደረግ ታውቋል። የአሜሪካ ሁለት ባለስልጣኖች ወደ ቦታውም አምርተዋል። እናም ይህ ድርድር ፊት ለፊት ቀጥታ የሚደረግ ድርድር አይደለም። ሁለቱም ወገኖች ለየብቻ ተቀምጠው የፓኪስታን ባለስልጣናት ናቸው በሁለቱም ወገኖች መልእክት የሚያመላልሱት። እዚህ ላይም ዝርዝር ይኖረናል፣ ያደምጡታል። ሌላው እስራኤል በዌስት ባንክ ተጨማሪ የመሬት ወረራ እያደረገች ነው ተብሎ ተከሷል። ምናደምጡ ይሆናል። ቻናላችንን አንድ ሰብስክራይበር ለማድረስ የምናደርገውን ጥረት እንዲቀላቀሉን በትህትና ጠየቅን። በደቡብ ሊባኖስ የኢየሱስ ክርስቶስን ሐውልት የሰበሩና ድርጊቱን ፎቶ ያነሱ የእስራኤል ወታደሮች ከውጊያ ግዳጅ እንዲሰናበቱና ለ30 ቀናት በወታደራዊ እስር ቤት እንዲቀመጡ መወሰኑን የእስራኤል ጦር አስታውቋል። ድርጊቱን እያዩ ዝም ያሉ ወይም ሪፖርት ያላደረጉ ሌሎች 6 ወታደሮች ደግሞ የእስራኤል መከላከያ ሰራዊት አይዲኤፍ በኋላ ላይ በሚደረግ የማብራሪያ ውይይት እንዲቀርቡ ትዕዛዝ ተሰጥቷቸዋል። ሰራዊቱ በከፍተኛ አመራር ደረጃ ተጨማሪ እርምጃዎችን ሊወስድ እንደሚችልም ነው የተገለጸው። በደቡብ ሊባኖስ የሚገኝ አንድ መንደር ውስጥ በእስራኤል ወታደር በኢየሱስ ክርስቶስ ሐውልት በመዶሻም በምሳር ሲሰብር የሚያሳይ ምስል ከተሰራጨ በኋላ ይህ ነገር ዓለምን ሲያነጋግር ቆይቶ ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድርጊቱ ከእስራኤል መከላከያ ሰራዊት አይዲኤፍ ከሚጠበቀው እሴት ጋር ፍጹም የማይጣጣም ነው ሲሉ ገልጸውታል። እሁድ ዕለት በማህበራዊ ሚዲያ ላይ የተሰራጨው ይህ ፎቶ አንድ እስራኤላዊ ወታደር በአብዛኛው ክርስቲያኖች በሚኖሩባት የብል በተባለች ከተማ የተሰቀለን የኢየሱስ ክርስቶስ ሐውልት በመዶሻ ወይም በምሳር በሚመስል መሳሪያ ሲመታ ታይቷል። ፎቶ እንደሚያሳየው ወታደሩ ሐውልቱን ከመስቀሉ ላይ ካወረደ በኋላ ራሱን ሲመታው ነበር። የከተማው ምክትል አስተዳዳሪ ማሩን ናሲፍ ድርጊቱ በቅዱስ እምነታችን ላይ የተሰነዘረ ጥቃት ነው ሲሉ ለሲኤንኤ ገልጿል። የእስራኤል መከላከያ ሰራዊት በፎቶው ላይ ምርመራ የጀመረ ሲሆን የወታደሮቹን ድርጊት ከወታደራዊ እሴት ጋር ፈጽሞ የማይጣጣም ሲል ኮንነውታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በሃይማኖት ቅርስ ላይ በደረሰው ጥቃት መደናገጣቸውና ማዘናቸውን ገልጿል። ድርጊቱ በከፍተኛ ሁኔታ አውግዛል የሚል መግለጫ ሰኞ ዕለት ሰጥተውም ነበር። ታዲያ ይህ በእንዲህ እንዳለ የጣሊያን የሰላም አስከባሪ ወደ መንደሩ መመለሱን ይታወቃል። ታዲያ ይህን ቅርስ የሚተካ የጣሊያን የሰላም አስከባሪ ሰራዊት ወደ ቦታው የላከ ሲሆን የጣሊያን ሰላም አስከባሪዎች በሊባኖስ የቫቲካን አምባሳደር የሆኑት ሊቀ ጳጳስ ፓውሎ ቦርጂ አብዛኛው ክርስቲያኖች ወደሚኖርባት የብል ወደ ተባለችው መንደር አጅበው የደረሱ ሲሆን እዚያም በቤተ ክርስቲያን ደውልና በደማቅ ጭብጨባ ተቀብሏቸዋል። በደቡብ ሊባኖስ የምትገኝ ይቺ ትንሽ መንደር በእስራኤልና በኢራን በሚደገፈው የሂዝቦላ ታጣቂዎች መካከል ላለፉት 2 ወራት በቆየው ጦርነት ምክንያት ከሌላው የሀገሪቱ ክፍል ተገላ ቆይታለች። የብል በአሁኑ ጊዜ በእስራኤል ኃይሎች ከተያዙ 55ኛው የሊባኖስ ከተማ አንዷ መንደር ሆናለች። እስራኤል የሂዝቦላ መሸሸጊያ እንደሆነች ከምታምንባት በቅርቡን ከባድ ውጊያ ከታየባት ቤንት ጄብል አቅራቢያም ትገኛለች። የመንደሯ ነዋሪዎች እንደሚሉት ከሆነ የእስራኤል ወታደሮች ወደ መንደሩ የሚደረገውን ወይም ከመንደሩ የሚወጣን ማንኛውንም እንቅስቃሴ ይገድባሉ። ከጦርነቱ በፊት 4000 ገደማ ነዋሪዎች ይኖርባት የነበረ ሲሆን አሁን ግን 500 ሕፃናትና 1600 ሰዎች ገደማ ብቻ ቀርተዋል። የኢንተርኔት ግንኙነቱ እጅግ ውስን ቢሆንም በቂ ምግብና መድኃኒት ወደ መንደሩ አይገባም ብሏል። ከ2 ሳምንት በፊት ከዴብል ወደ ቤይሩት የሸሸችው ሚሊያ ሉካ ስትናገር ምን እንደተፈጠረ ስለማናቅ በከፍተኛ ፍርሃት ውስጥ ሆነን ነው የምናድረው ብላለች። ጦርነቱ ከጀመረ ወዲህ በሉካ ቤተሰቦች መካከል 2 በእስራኤል የአየር ድብደባ ተገድለዋል። ይህን ቅርስ አስመልክቶ የጣሊያኗ ጠቅላይ ሚኒስትር ጆርጅ ሜሎኒ የጣሊያን ሰላም አስከባሪ ቡድንን አመስግኗል። የሐውልቱ ርክክብና ጥቂት ቀናት ቀደም ብሎ በፈረሰው ሐውልት ምትክ በነበረበት ቦታ ሲቀመጡ የሚያሳዩ ምስሎች ልብ የሚነኩና ተስፋ የሚሰጡ የውይይት እንዲሁም የሰላም ጠንካራ መልእክት የሚያስተላልፉ ናቸው ብለዋል። የዴብል የካቶሊክ ደብር ቄስ አባት ፉሊን ይህን ስሜት በማንጸባረቅ አዲስ የሐውልት ስጦታ ለሳምንት በአካባቢው በነበረው ውጊያ ለተጎዱ ነዋሪዎች እጅግ አስፈላጊ የሆነውን ተስፋ እየሰጠ መሆኑን ለሲኤንኤ ተናግሯል። የእስራኤልን ይቅርታ የተቀበልነው ይህ ሁኔታ ነገሮችን እንደሚያቃልና እንደማይታፈን ተስፋ ስለምናደርግ ነው ብሏል። አዲሱ የኢየሱስ ሐውልት የቀድሞ ሐውልት በነበረበት በመንደሩ ዳርቻ በሚገኘው የአትክልት ስፍራ ውስጥ ይቀመጣል። በተጨማሪም በእስራኤል በኩል በምትክነት የተሰጠ ሌላ መስቀል ለአካባቢው ደብር ተበርክቷል።
ሐውልቱን ስለሰበሩት የእስራኤል ወታደሮች አባት ፊልፉሊ ሲናገሩ የክርስትና የይቅርታ መልእክት ማሰራጨት እንደሚቀጥሉ ገልጸዋል። የሚከተለውንም ጥቅስ ለወታደሮቹ አስተላልፈዋል። እኛ የሰላም ልጆች፣ የይቅርታ ልጆች ነን። ኢየሱስ በተሰቀለ ጊዜ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዳለ ሁሉ እኛም ይቅር ብለናቸዋል ብለዋል። እስካሁን ባለው መረጃ መሰረት ዋይት ሃውስ ልዩ መልእክተኛ ስቲቭ ዊትኮፍ እና ያሬድ ኩሽነር ቅዳሜ ዕለት ከዋሽንግተን ተነስተው ወደዚያ ወደ ኢስላማባድ እንደሚጓዙ አስታውቋል። የድርድሩ ሂደት የፓኪስታን ሚና የመጀመሪያው ግንኙነቶች ሹትል ዲፕሎማሲ ተብሎ በሚጠራው መንገድ ይሆናል ተብሏል። ይህም በሌላ አነጋገር ኢራናውያን በአንድ ክፍል ውስጥ ይሆናሉ፣ አሜሪካውያን በሌላ ክፍል ውስጥ ይሆናሉ። ፓኪስታን በመካከላቸው በመመላለስ መልእክት የምታቀብል አገናኝ ሆና ታገለግላለች። እነዚህ ስብሰባዎች አሜሪካውያኑ ኢስላማባድ እንደደረሱ ወዲያውኑ ይካሄዳል ተብሎ ይጠበቃል። ምንም እንኳ እድሉ ጠባብ ቢሆንም ወገኖቹ ፊት ለፊት ተገናኝተው ቀጥተኛ ድርድር ለማድረግ እድል እንዳለ ይታወቃል። ሆኖም ይህ ሊሆን የሚችለው ግን ተደራዳሪ ወገኖች አንዳቸው ሌላውን በሚቀበሉበት ሁኔታ ነው። በሂደቱ ላይ በሚታየው መሻሻል ላይ ተመስርቶም ይሆናል። ያም ሆኖ እዚህ ኢስላማባድ የሚገኙ ባለስልጣናት ዋነኛ ግባቸው ወገኖቹን ቀጥታ ለድርድር ማብቃት ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ ከኢስላማባድ በአሜሪካ ባለስልጣናት ጋር ምንም አይነት የቀጥታ ስብሰባ እንደማይኖር ወይም የታቀደ ፕሮግራም እንደሌለ በግልጽ አስታውቋል። ይልቁንም ኢራን ለፓኪስታን የምታስተላልፋቸው አስተያየቶችና አቋሞች እንደሚኖሩ ፓኪስታንም እነዚህ ለአሜሪካ ተወካዮች እንደምታደርስ ተገልጿል። ባለፉት ጥቂት ቀናት በኢራን ባለስልጣናት በኩል የሚሰሙት አቋሞች ተመሳሳይና ጽኑ ናቸው። በቴህራን በኩል ለማንኛውም አይነት ንግግር፣ ድርድር ወይም መሻሻል እንደ ዋና ቅድመ ሁኔታ የተቀመጠው የባህር ከበባው እንዲነሳ ነው። የኢራን ባለስልጣናት እንደሚሉት በሆርሙዝ ሰርጥ ላይ የተጣለው የባህር ከበባ በሚቀጥሉት ቀናት ሊደረጉ ለሚችሉ የቀጥታ ንግግሮች እንቅፋት እየሆነ ነው ብሏል። በዶናልድ ትራምፕ የሚሰነዘሩ ማንኛውም የማስፈራሪያ ንግግሮች ወይም ዛቻዎችን እንደማይቀበሉ ገልጸዋል። በሆርሙዝ ሰርጥ ላይ የታየው ውጥረት እና የባህር ከበባው እንደ ጦርነት ድርጊት ወይም የባህር ላይ ዘረፊያ እንደሚያዩት ገልጸዋል። በአጠቃላይ ኢራን ከፓኪስታን ጋር በመሆን በተዘዋዋሪ መልእክት ለመለዋወጥ ፈቃደኛ ብትሆንም አሜሪካ የሆርሙዝ ሰርጥን መክበቧን ሳታቆም ፊት ለፊት የመቀመጥ ፍላጎት እንደሌላት በግልጽ አሳይታለች። የእስራኤል ኃይሎች በያዙት የምዕራብ ባንክ ወረራ ፈጸሙ። ፍልስጤማውያንንም በቁጥጥር ስር አውለዋል። እንደ ፍልስጤም ይፋዊ ዜና ወኪል ዋፍ ዘገባ የእስራኤል ኃይሎች አርብ ዕለት በተያዘው የምዕራብ ባንክ የተለያዩ አካባቢዎች ወረራ እያካሄዱ ሲሆን በናብሉስ ከተማ 3 ፍልስጤማውያንን በቁጥጥር ስር አውለዋል። ዋፍ በተጨማሪ የሚከተሉትን ዝርዝር ነገሮች ዘግቧል። በናብሉስ በስተ ምስራቅ በሚገኘው በዚህ መንደር